ይህ ስልጤ ዞን ወራቤ ከተማ ነው። ባለፈው ወር የስልጤ ብሔረሰብ ራስን በራስ የማስተዳደር ጥያቄ ህገ መንግስታዊ ምላሽ ያገኘበትን 24ኛ ዓመት ክብረ በዓላቸውን ሲያከብሩ የነበሩት ክውነቶች እንዳለ ሙሉ ቪዲዮ ከዚህ በኋላ የምናሳያችሁ ይሆናል። ሰላም ይሄ ከስልጤ ዞን ከተለያዩ ወረዳዎች የመጡ የባህል ቡድኖች እዚህ ጋር በየጎዳና ላይ የባህል ትርኢት ሲያቀርቡ ያሉት ሁኔታዎች ናቸው። በጣም የደመቀ ነበር። ከተማዋ እንደምትወጣ አሸብርቃ ነበር። የስልጤ ዞን ባህል አዳራሽ ነው። የዋዜማው ዕለት የባህልና የኪነ ጥበብ ፕሮግራም ተካሂዶ ነበረ። በዚህም በስልጤኛ ግጥም፣ ድራማዎች እና ሙዚቃ ተካሂዶ ነበረ። እስቲ እኔ ሙዚቃውን ልጋብዛችሁ። እንኳን አብሮ አደረሰን። ታማሽቶ ሽቶ ሱማሽ ተታሪ ገፍራን ባይስማላይነቶ ይህ ወራቤ ስታዲየም ነው። ፕሮግራሙ ከመጀመሩ በፊት ያለው ድባብ ነው። ዝናባማ ነበረ በሰዓቱ የነበረው ውሎ፣ ግን ምንም ዝናብ አልበገረውም። አሪፍ ቆይታ ነበር ያደረግነው። መጀመሪያም ጊዜ የጁማው ሰላት የተሰገደ
የተወገደበት የዳንጌ ሼህ መስጊድ የተገነባበት የሙጎ ተራራ የወይራ ፏፏቴ ቁልቁል የሚፈስበት የአር ሸጣንና የቱፋ ሐይቆች የአሹቴ ፍልውሃ የተከማቸበት የአጅራ ትኩስ እሳተ ገሞራ የሚኖርበት ስፍራ የኢማም ሲዴ መካነ መቃብር በዳሎቻ ራጋ በሰቦ ዝግባ የባላይ ዳኝነት በክርውኑ ስፍራ በነገር በድንበር ድንገት የተጣሉ በራጋ ማጋ ላይ በሴራው ስርዓት አፉ ተባብለው ሰላም ያወርዳሉ። ሰላም ሰላም